እውነት እኔ ደከመኝ፣ በጣም ደከመኝ። ለአንድ ሰዓት ያህል ነው የሰራሁት። አሁን 4 ሰዓት ነው። ደክሞኛል፣ ራሴን አሞኛል፣ ጉንፋን ሊጀምረኝ ነው፣ ጉሮሮዬን እየከረከረኝ ነው። አንድ እንቅልፍ ያልመጣው አይኔ ቢቀላ ምን ቢል እንቅልፍ ጠፍቷልና ለእናንተም ቡናችሁን ጠጡ። ሀይ ዩቲዩብ እንዴት ናችሁ? ዛሬ በዚህኛው ቪዲዮ ለየት ያለ ነገር ነው ይዘን የመጣ ነው። እንደሌላ ጊዜ ማውራት ሳይሆን ህይወታችን ላይ ፕሮዳክቲቭ ሰዓታችን የቱ ነው የሚለውን ኤክስፐሪመንት ነው የምናደርገው። በአንድ አይነት ቀን አይሆንም ቀርጽላችሁ። ነገር ግን አንድ ቀን ጠዋት ተነስቼ ጠዋት የኔ ፕሮዳክቲቭ ሰዓት ነው የሚለውን ቀርጽላችኋለሁ። አንድ ቀን ደግሞ ማታ አምሽቼ ማታ የኔ ፕሮዳክቲቭ ሰዓት ነው የሚለውን እቀርጽላችኋለሁ ማለት ነው። ብዙ ጊዜ በተመቸን ሰዓት ነው አይደል ብዙዎቻችን የምንሰራው እንጂ የኔ ፕሮዳክቲቭ ሰዓት የቱ ነው የሚለውን ሰዓት ወስደን ቴስት አድርገን አናውቅም። ሁላችንም በቃ ጠዋት ከተመቸን ጠዋት እንሰራለን ወይ ደግሞ ፕሮክራስቲኔት አድርገነው ማታ ላይ ምናምን ነው የምንሰራው። እና ግን ፕሮዳክቲቭ ሰዓታችንን ማወቅ የምርም አይምሯችን ተከፍቶበት ኤነርጂያችንም ማክሲመም ሆኖ የሚገኝበት ሰዓት ምናምን ስለሆነ የምንሰራውን ነገር ቡስት ያደርገዋል ወይም በጥሩ ኳሊቲ እንድንሰራ ይረዳናል ማለት ነው። ስለዚህ እናንተም ፕሮዳክቲቭ ሰዓታችሁን ቴስት አድርጉ። እኔም በዚህ ቪዲዮ ፕሮዳክቲቭ ሰዓቴ የቱ ነው የሚለውን ቴስት አድርጌ መጨረሻ ላይ ሰመሪ ይሰራላችኋለሁ ማለት ነው። ይሄው እንደምታዩት 19 ሰዓት ማለት 1 ሰዓት ከ10 አካባቢ ነበር የጀመርኩት። የማታ ሴሽኔን ለመጀመር በቃ ተዘጋጅቼ 1 ሰዓት ከ10 ጀመርኩ ማለት ነው። የዚህ ቀን ሚሽን ምን ነበረ? መስራት የነበረብኝ ነገር መማረው ኮርስ ነበርና ቢያንስ ከሱ ውስጥ አንድ ሴክሽን መጨረስ አለብኝ ብዬ ነበር። አንድ ሴክሽን ማለት እዚህ ጋር ብዙ አይታያችሁም ግን ብዙ ቦክስ የተደረገ አንድ ከ10 በላይ ብቻ ከ10 እስከ 15 የሚሆኑ ፓርቶች ነው ያሉት። ያው ስክሮል ሳደርገው እንደምታዩት ብዙ ፓርቶች 11 አካባቢ ፓርት ነው ያለውና ዛሬ እሱን ለመጨረስ ነው ሚሽኔ። በቃ ይሄን ልጨርስ በማታው ብዬ ነበር ያሰብኩት። በቃ እንደምታዩት አሁን አብረን ይሄን ጀርኒ ቴስት እናደርገዋለን ማለት ነው። ሀይ ዩቲዩብ ለ2 ሰዓት ያህል ሰራኝ። እንግዲህ ቅድም እንዳሳየዋችሁ ከ1 ሰዓት ከ10 ጀምሮ እስከ 3 ሰዓት ድረስ በስርዓት ሰራው። ነገር ግን አይኔ እንደምታዩት ቀልቷል። በጣም ነው የቀላው። ደክሞኛል፣ ራሴን አሞኛል፣ ጉንፋን ሊጀምረኝ ነው፣ ጉሮሮዬን እየከረከረኝ ነው፣ ተኝ ብሎኛል። ነገር ግን እንቅልፌ አልመጣም። ተኝ ብሎኛል ግን እንቅልፌ አልመጣም። ይሄ የምን ሪዛልት ነው? የ2 ቡና ሪዛልት። 2 ቡና ነው የጠጣሁት ዛሬ። 2 የጀበና ቡና። ሌላ ጊዜ እኮ አንድ ቡና ግማሹ ምናምን ነበር መጠጣውና ዛሬ ግን for this purpose ብዬ 2 ቡና ነው የጠጣሁት። በደንብ እየሰራ ነው። ሌላ ጊዜ ከደከመኝ ቀጥታ እንቅልፍ ነበር የሚመጣው። ስፔሻሊ አልጋ ላይ ከሆንኩ ፎጣዬን እንደዚህ ደረብ ካረኳት ባንዴ ነበር ይዞ የሚሄደው። ዛሬ ግን አንድ እንቅልፍ ያልመጣው አይኔ ቢቀላ ምን ቢል እንቅልፍ ጠፍቷልና ለእናንተም ቡናችሁን ጠጡ። ቡና አሁን በዚህ እድሜያችን ያልጠጣን መቼ ነው የምንጠጣው? ድሮ እኮ አልጠጣም ነበር ግን ከዛሬ በኋላ በቃ ቡና for life። እና 15 ደቂቃ ያህል ሄጄ ራቴን በልቼ አርፌ መጥቻለሁ። ሰከንድ ሴሽናችንን ደግሞ ከ3 ተኩል እስከ 5 ተኩል ያለውን እንሞክራለን ማለት ነው። ከዛ ምን እናደርጋለን? ማታ መስራት ይሻላል ጠዋት መስራት ይሻላል? የቱ ነው በደንብ ፕሮዳክቲቭ የሚለውን አብረን እናያለን ማለት ነው። stay tuned for the video። ይሄ ሴሽን ላይ እንደምታዩት አይኔ በጣም በቃ ቀላ፣ ደከመኝ። አይኔ ቢቀላም ግን ደክሞኛል። እዚህ ጋር እንቅልፌ በጣም ነበር የመጣውና እየታገልኩ ነበር። በቃ ላለመተኛት እንደምንም እየታገልኩ ነበር። ከእራት በኋላ ያለው ሴሽን በጣም ድካም፣ እውነት እኔ ደከመኝ፣ በጣም ደከመኝ። ለ1 ሰዓት ያህል ነው የሰራሁት። አሁን 4 ሰዓት ነው እና የማታ ፕሮዳክቲቪቲ out of 10 ሬት አድርጊው ብትሉኝ 7.6 ከ7 እስከ 6 ባለው 6.5 እስከ 7 ባለው ሰጠዋለሁ። እዚህ ጋር እንደምታዩት ነግቷል። ፀሐዩ ደስ ሲል፣ ብርሃኑ ደስ ሲል በቃ በጣም ተነቃቅቼ ነበር እዚህ ጋርና የጧት ሴሽናችን ተጀመረ። ስንት ሰዓት ነው የጀመርኩት? 12 ሰዓት ከ33 12 ተኩል ብንለው 12 ተኩል ነው የተጀመረው። እንዴት ነው የሚሄደው የሚለውን አብረን የምናየው ነገር ይሆናል ማለት ነው።
ስንት ሰዓት ላይ ያቆምኩኝ ይሄን ቪዲዮ? እንደምታዩት 2 ሰዓት ከ10 ስንትን የጀመርኩት 12 ተኩል እስከ 2 ከ10 ማለት ኦልሞስት 2 ሰዓት በጣም ቆንጆ ተደርጎ ተሰራ። ፋይናሊ ቪዲዮዎችን ሰርተን ጨርሰናል። ፕሮዳክቲቭ ሰዓቶችን እንግዲህ እንደምታዩት ከፊቴ ራሱ አያስታውቅም። ማታ በቃ ደከመኝ መረረኝ ምናምን ብዬ የተኛሁት። ጠዋት ግን እሁድ ነበር ቀኑና እንደውም በቃ ቤተክርስቲያን ሜጃ ሰዓት ረፍዶ ምናምን ሳልጨርስ ብቆይ ደስ እያለኝ ነው የተለየሁት ከላፕቶፑ እና ይሄ ምን ነው የሚያሳየው ለእኔ የሰራልኝ እንግዲህ ጠዋት ነው። ጠዋት በጣም ፕሮዳክቲቭ ነበር። መነሳቱ ብቻ ከበደኝ። 11 ተኩል አላርም የሞላው ዘጋዋለሁ፣ ከ45 ዘጋዋለሁ፣ ከ5 12 ሰዓት ዘጋዋለሁ። እንደምንም ብዬ ብቻ 12 ከ10 ከሩብ አካባቢ ተነሳውና ከዛ በኋላ ወጣው። እንደምንም ነፋስ ላይ ወጣው። በቃ እንቅልፍ እንዳይመጣ ብዬ ከሱ በኋላ ጨራሽ እንቅልፍ አልመጣም። እንደምቀርጹ ላረስቸው ነበር ስሰራ የነበረው የሆነ ሰዓት ዞሬ ወደዛ ምናምን እንዳያችሁት አይደለ በቃ ትዝ አላለኝም ነበር ቪዲዮ መኖሩና ማይ ፕሮዳክቲቭ አወርስ ጠዋት ነው። ጠዋት ከ12 ሰዓት እስከ 2 ሰዓት ባለው ማታ 11 ሰዓት ትንሽ መሸት ስለሚል ጨለም ስለሚልም ሰማዩ እንቅልፌ ይመጣልና ገና አልነጋም ምናምን እላለሁ። አይምሮ እንደዛ ነው ማሳምነው። ግን ትንሽ ፀሐይ ካየው ቪዲዮ ላይ እንዳያችሁት እንግዲህ ሰንራይዝ ነበር ጠዋት በሱ ሰዓት ነው የሰራሁት እና ትንሽ ፀሐይ ካየው አይምሮ ኢዝ ቬሪ ፕሮዳክቲቭ። የዚህ ቪዲዮ ፖይንት ምንድነው? ስለዚህ እናንተ ፕሮዳክቲቭ አወራችሁን ቴስት አድርጉ። ብዙዎቻችን ሁሌም ቢሆን ማታ ነው የምንሰራው። እኔ ማውቀው እንግዲህ ከኔና ከጓደኞቼ ከክላስ መተን ማታ በቃ ለነገ የሚገባ ነገር ወይ ይሁን ነገር ምናምን ግዴታ ሲሆንብን ማታ ደላይ ነው የምንሰራው። ግን ኢንትሮም ላይ እንዳልኩት ምንሰራውን ስራ በኳሊቲ መስራት ምንችለው መች ነው የሚለውን ግን ቴስት ማድረግ አለብን። ዝም ብለን ሰዓት ስላለቀ ብቻ አይደለም የሚሰራው እና ጠዋት ነው ማታ ነው የኔ ፕሮዳክቲቪቲ ሰዓት የሚለውን ፊገራት አድርጉት። ሳትጨናነቁ ጥሩ ሰዓታችሁን አይምሯችሁ በደንብ በኤነርጂ የሚሰራበትን ሰዓት ፊገራት አድርጉትና የምትሰሩትን ነገር እዛ ስሩ ማለት ነው። ስለዚህ ቪዲዮችን ይመስል ነበር። ቴንክ ዩ ፎር ዋቺንግ። ቀጣይ ደግሞ ምን ላይ የተቸገራችሁት፣ ምን ላይ ቪዲዮ እንዲሰራላችሁ ትፈልጋላችሁ የሚለውን በደንብ ኮመንት ላይ አሳውቁኝ። ከዛ በኋላ ሰራላችኋለሁ ማለት ነው። ቻው